والعرش والكرسي حق الله مالت ذو العرش የዓርሽ ባለቤት በመድር ላይ የተፈጠሩበትን ዓላማ የዘነጉ ሰዎች ነቢያትን በመላክ መለኮታዊ መጽሐፍትን በማውረድ እናንተ ከምትገምቱት ከምታስቡት ነገር ከፍተኛ ጥራት ይገባኝ የውቡና የሚያምረው የዓርሽ ባለቤትና ጌታ ነኝ ይላል። በጭንቅ ወቅት እንኳን ከሚያደርጉት ዱዓ መካከል አንደኛው ዱዓ ዓርሽ የሚባል መኽሉቅ መኖሩንም በዛው ጠቁመውናል ነው። ከሰባት ሰማይ በላይ ባህር አለ። አንድ ጋሻ መሬት ላይ የአንድ 50 ሳንቲም ድርሻ ምን ያህል ነው? የፍጥረታት ሁሉ ጣራ ተብሎ ነው የሚጠራው። አጠቃላይ ሰማያትን እንደ ድንኳን ነው የያዛቸው ማለት ነው። ዓርሽ የሚባል ፍጥረት መኖሩን ያሳያል ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم ترى قطر 49 ላይ ደርሰናል። والعرش والكرسي حق وهو مستغن عن العرش وما دونه محيط بكل شيء وفوقه وقد أعجز عن الإحاطة خلقه ترى قطر 49 والكرسي حق إلى الشيخ إمام أبو جعفر الطهاوي رحمه الله عرشم كرسيم تبل يمترو مخلوقات ويمتلالك فترات منوراتشو حق أونتنو أمنا نكبل على كتاج مابراريو ላይ ምን ይላል? በየነ አላሁ ተዓላ ፊ ኪታቢሂ አላህ በመጽሐፉ እነዚህ ሁለት ትላልቅ ፍጥረታት መኖራቸውን አብራርቶልናል። እኛም የሱን ቃልና ማብራሪያ ተከትለን ዓርሽና ኩርሲይ ተብለው የሚጠሩ ትላልቅ ፍጥረታት መኖራቸውን እናምናለን ነው። ቃለ ተዓላ ዓርሽን በተመለከተ አላህ ምን ይላል? ሱረቱል ቡሩጅ ቁጥር 15 ላይ ዙል ዓርሺል መጂድ ይላል። አላህ ማለት ዙል ዓርሽ የዓርሽ ባለቤት ተንከባካቢውና ጌታ ነው። አልመጂድ ከብሩ ከፍ ያለ የላቀም ነው ይላል። ሲፈቱን ሊላህ ከሆነ አላህን በዚህ መልክ እንገልጸዋለን። ሲፈቱን ሊልዓርሽ ከሆነ ደግሞ የትኛው ዓርሽ ሲባል አልመጂድ የከበረውና የተለቀው ማለት ነው። የዚህ ዓርሽ ባለቤት ነው ስለሚል ዓርሽ የሚባል መኽሉቅ መኖሩን ከዚህ መረዳት ይቻላል። ወቃለ አይضን ሱረቱል ሙእሚኑን ላይም በድጋሚ አላህ لا إله إلا هو رب العرش الكريم ብሏል። ከ115 ጀምሮ በመድር ላይ የተፈጠሩበትን ዓላማ የዘነጉ ሰዎች ከሞት በኋላ ዳግም ተቀስቅሰው በጌታቸው ፊት ቆመው ሒሳብ መደረግን ለረሱ ሰዎች አላህ ምላሽን ሲሰጣቸው አፈሐሲብቱም አነማ ኸለቅናኩም ዐበታ ይላል። እኔ እናንተን የፈጠርኳችሁ ለቀልድ ለጨዋታ መሆኑን ታስባላችሁ እንዴ ይላል። ትልቅ ዓላማና ቁም ነገር ሳይኖረኝ በዚህ ዱንያ ላይ በህግ ግዳጅ ሳልሞክራችሁ ነቢያትን በመላክ መለኮታዊ መጽሐፍትን በማውረድ ይሄንን አድርጉ ዋጅብ ነው፣ ይሄን ደግሞ አትቅረቡ ሐራም ነው እያልኩኝ በህግ ግዳጅ ሳልሞክራችሁ ሳላዝና ሳልከለክላችሁ እንዲሁ ለላቅጣ ለጫወታ የፈጠርኳችሁ መሆኑን ትገምታላችሁ ወይ? ወአነኩም ኢለይና ላ ቱርጀዑን ደግሞ እስከ ሞት በኋላ ወደ እኔስ የማትመለሱ መሆናችሁን ትገምታላችሁ ይላል። በቃ አፈር ሆናችሁ በስብሳችሁ ልትቀሩ ሞት ማለት ይሄው የዱንያ እንጂ ሌላ ህይወት እንደሌለ እዚሁ የዱንያ ህይወት እንጂ ሌላ መቀስቀስ እንደሌለ ትገምታላችሁ ወይ? ስለኔ ያላችሁ ግምት ይሄ ከሆነ ፈተዓላ አላሁል መሊኩል ሐቅ እውነተኛ ንጉስ የሆንኩት እኔ አላህ እናንተ ከምትገምቱት ከምታስቡት ነገር ከፍተኛ ጥራት ይገባኝ። ላ ኢላሃ ኢላሁ ከኔም በስተቀር በእውነት የሚመለክ አምላክ የለም። ረቡል ዓርሺል ከሪም የውቡና የሚያምረው የዓርሽ ባለቤትና ጌታ ነኝ ይላል። ስለዚህ አላህ ዓርሽ የሚባል ትልቅ ፍጥረት እንዳለው እሱ እንደፈጠረውና እንደሚንከባከበው በዚህም አየት ስለነገረን ዓርሽ ተብሎ የሚጠራ መኽሉቅ መኖሩን እናምናለን። ወፊ ዱዓኢል ከርቢል መርዊይ ፊ ሰሒህ በሰሒህ እንደተዘገበው ነቢያችን ዓለይሂ ሰላቱ ወሰላም በጭንቅ ወቅት እንኳን ከሚያደርጉት ዱዓ መካከል አንደኛው ዱዓ ዓርሽ የሚባል መኽሉቅ መኖሩንም የሚጠቁም ነው። ምን ይሉ ነበር? ላ ኢላሃ ኢለላሁ አልዓዚሙ አልሐሊም ላ ኢላሃ ኢለላሁ ረቡል ዓርሺል ዓዚም ላ ኢላሃ ኢለላሁ ረቡ ሰማዋት ወረቡል አርዲ ረቡል ዓርሺል ከሪም በማለት ዓርሽን ሁለት ጊዜ በዚህ ዱዓቸው ሲጠቅሱ ዓርሽ የሚባል መኽሉቅ መኖሩንም በዛው ጠቁም
ጠቁመውናል ነው። ወልዓርሹ ወልኩርሲዩ ሐቁን የምንለው ከዚህ ተነስተን ነው። በአይነ ስጋችን ባናየውም ልክ እንደ ሰው እንደ እንስሳት እንደ ሌሎች ፍጥረታቶች በአይነ ስጋ ስላልታየ ዓርሽ የሚባል መክሉቅ የለም ምናባዊ ነው አንልም ነው። ዱዓው ራሱ ይጠቁመናል። ላኢላሃ ኢላላህ አይ ላ ማዕቡደ ሐቀን ኢላሁ ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም። አልዓዚም ከሁሉ በላይ ታላቅ የሆነ ጌታ ነው። አልሐሊም ለቁጣና ለቅጣት የማይቸኩል ፍጹም ታጋሽ የሆነ አምላክ ነው። ላኢላሃ ኢላላህ በድጋሚ ከሱ በስተቀር በእውነት የሚመለክ አምላክ የለም። ረቡል ዓርሺል ዓዚም የታላቁ ዓርሽ ጌታም ነው እሱ። ላኢላሃ ኢላላህ አሁንም ለሶስተኛ ጊዜ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ረቡ ሰማዋት እሱ ማለት የሰባት ሰማያት ጌታ ነው። ወረቡል አርድ የምድርም ጌታ ነው። ረቡል ዓርሺል ከሪም የውቡና የሚያምረው የዓርሽም ጌታ ነው በማለት ዓርሽ መኖሩን ተነግሮናል። ወአመል ኩርሲይ ኩርሲይን በተመለከተ ደግሞ ሌላ አንድ ፍጥረት መኖሩን በምን ማረጋገጥ ይቻላል? ፈቃለ ተዓላ ወሲዐ ኩርሲዩሁ ሰማዋት ወልአርድ ማለቱ በሱረቱል በቀራ 255ኛው አየት ላይ አየቱ ሱረቱል በቀራ ላይ ያለው አየቱል ኩርሲይ ስለሚባለው ማለት ነው። ወሲዐ ይላል አላህ የሰፋ ነው ይላል። ምኑ ነው የሰፋው? ኩርሲዩሁ የሱ ኩርሲይ ማለት ነው። ኩርሲይ ተብሎ የሚጠራ ፍጥረት ከሰባት ሰማይ ከባህር በላይ ያለ ነው። ኢብኑ መስዑድ ረዲየላሁ ዐንሁ እንደተናገረው ሰባት ሰማያቶች እርስ በርስ የተነባበሩ ሆነው ተፈጥረዋል። ከሰባት ሰማይ በላይ ባህር አለ፣ ከባህሩ በላይ ደግሞ ምን አለ? ኩርሲይ አለ ብለዋል። ስለዚህ ትልቅ ፍጥረት ነው የሚናገሩት። እዚህም ላይ አላህ ምን ይላል? ወሲዐ በጣም የሰፋ ነው ኩርሲዩሁ የሱ ኩርሲይ እነማንን? አሰማዋቲ ወልአርድ ሰማያትና ምድርን ይላል። በአንድ ሐዲስ ላይ እንደተጠቀሰው ሰባት ሰማያቶች ኩርሲይ ላይ ቢወረወሩ ቢጣሉ ከኩርሲይ ስፋትና ትልቀት አንጻር አንድ ጋሻ መሬት ላይ የተወረወረ 7 ዲርሃም ሳንቲም ይሆኑ ነበር ነው የተባለው። 750 ሳንቲም ማለት ነው በእኛ ቋንቋ። እንግዲህ አንድ ጋሻ መሬት ላይ የአንድ 50 ሳንቲም ድርሻ ምን ያህል ነው? እዚህ ገባ የሚባል አይደለም ከተባለ ሰማይ ከስፋቱና ከውፍረቱ ጋር በሐዲስ እንደተነገረን እጅግ በጣም ግዙፍ ፍጥረት ነው። ሰባቱ ሰማያት እዚህ ኩርሲይ ላይ ሲወረወሩ ከኩርሲይ ትልቅነት አንጻር እንደ ሳንቲም ይሆናሉ። እሱ ጋሻው መሬት ይሆናል ማለት ነው። ታዲያ ሰማያትን እንደ ሳንቲም የጎረሰውና የጠቀለለው ኩርሲይ ለው ኡልቂያ ዐለል ዓርሽ እሱም ተራ ደርሶት ዓርሽ ላይ ቢወረወርስ? ሰማያትን እንደ ሳንቲም የጎረሰው ኩርሲይ ዓርሽ ላይ ሲወረወር በተራው ሰፊ ሜዳ ላይ የተጣለ የእጅ ቀለበት ይሆናል የተባለው። በአይን አይታይም በዳሰሳ ተፈልጎ እንጂ ቀለበቱ በሜዳው ከመዋጡ የተነሳ ሰማያትን 7 ሳንቲሞች አድርጎ የጎረሰው ኩርሲይ ዓርሽ ላይ ሲወረወር ከዓርሽ ትልቅነት የተነሳ እሱ ደግሞ ሜዳ ላይ የተወረወረ የእጅ ቀለበት ይሆናል። ይሄ ማለት ዓርሽ አዕዘሙል መኽሉቃት አላህ ከፈጠራቸው ፍጥረታት እጅግ በጣም ትልቁ ነው።